ጊዜ አይናቅም። ጊዜ በጣም አይናቅም። አንድ ቀን እንደ ጅል እኔ ይገርማችኋል፣ ሰዓቱን ጠረጴዛ ላይ አይቼ እንደ ጅል አየዋለሁ። እውነቴን ነው ነገራችሁ። ጠረጴዛ ላይ አስቀምጡና ዝም ብሎ ይላል። ዝም ስሬ ብዬ ነው የማየው ማለት ነው። እሱ ዝም ብሎ ይዛል። እኔ የምተኛበት ጊዜ አለኝ። ኧረ ሰውዬ ተኝቷል፣ እስኪ ቆይ እስከሚነቃ ልጠብቀው ምናምን አይልም። እኔ ተኝቼውላ እሱ ዝም ብሎ መሄድ፣ እኔ እየቀለድኩ መሄድ፣ እኔ ቁጭ እንዳልኩ እሱ መሄድ እና በጣም ይገርመኛል። እናንተ ምን አይነት ነገር ነው እኮ እንዲ ቆየኝ የማይባል ነገር። በጣም ከዳተኛ ወዳጅ ጊዜ ነው። ዝም ብሎ ጥሎ መሄድ ደክሞታል አይል። አሁን ጓደኛ እኮ መንገድ እየሄድን ከደከመው ና እንጂ አንተ ብለን ቆም ብለን እንቆየዋል። ጊዜ አይቆይም፣ ጥሎ መሄድ ነው እና በጊዜ በጣም አንቀልድ። እውነቴን ነው። በጊዜ የሆነ ቦታ ላይ የሆነ ነገር እጃችን ላይ ቁጭ እንዳለ በጊዜ እናሳልፈዋለን። በጊዜ የዓይናችን ጊዜ ያልፋል፣ የሚያይበት ጊዜ ያለው ጊዜ እንደተጎለተ ዝም ብሎ እዚህ ላይ እንደፈጠጠ ቁልጭ ቁልጭ እያለ ያልፍና ሲያረጅ መጽሐፍ መመልከት ትዝ ይለናል። የለም ሄዷል። ድሮ ነበር የሚነበብ። ሁሉ ነገር ኋላ ነው ትዝ የሚለን። ስናረጅ መማሩ ትዝ ይላል። ሁሉ ነገር ትዝ ይላል እና በጊዜ እንድናውቅበት ያስፈልጋል። እግዚአብሔር የሰጠን ትልቅ ሀብት ጊዜ ነው። እንትን ምንድን ነው ከበደ ሚካኤል ነው መሰል የሚባሉት ገጣሚ አይደል? ካልተሳፈሩበት ቶሎ ተሽቀዳድሞ ጊዜ ታክሲ አይደለም አይጠብቅም ቆሞ። ታክሲም ከሞላለት ጥሎ ነው የሚሄደው፣ እስኪሞላለት ነው የሚጠብቅ እና ጊዜ አለው። ሁሉ ነገር ጊዜ አለ። መወደድም ጊዜ አለው፣ ያልፋል። እውነቴን ነው። አሁን ለምሳሌ ወጋችን ሁሉ ሰው የሚሰማበት ጊዜ አለ አይደል? ስንሸመግል ደግሞ ማንም መስማት አይፈልግም። የሚገርማችሁ ሰው ሲያረጅ ጭንቅላቱ ውስጥ ሁለት ነገሮች ነው የሚቀሩት። በእኔ መረዳት ነው እንግዲህ፣ አርጅቻ አላየሁትም። አሁን እንደምታየው ከሆነ የሆነ ማዕከላዊ ነገር ነኝ መሰለኝ። ግን ስረዳው ዝም ብዬ መጽሐፍትን እያነበብኩ ስገመግም ሰው ሲያረጅ ጭንቅላት ውስጥ የሚቀር ሁለት ነገር ነው። አንደኛው እንደዚህ ባላደርግ ኑሮ አይወይኔ የሚል ነው። አይወይኔ እንዲህ ባላደርግ ኑሮ፣ በ20 ዓመቴ እንዲህ ባላደርግ